አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እንደዚሁም ክርስቲያን ወገኖቼ ሁላችሁንም ሰላም ብያለሁኝ። በመጀመሪያ ከቻላችሁ ሰብስክራይብ አድርጉ። ምንም አይጎልም፣ ለኛ ይጠቅማል፣ ያበረታታል። ማበረታቻ ነው። ሰብስክራይብ አድርጉ። ከተቻላችሁ ላይክ፣ ቪዲዮ እንኳን ባታዩት ላይክ አድርጉ። ከቻላችሁ ደግሞ ቪዲዮን አዳምጡልኝ። ዛሬ አንድ ነገር ልነግራችሁ ነው የመጣሁት። በተለይ አረብ ሀገር ላላችሁ እህቶቼ፣ አረብ ሀገር አሁን ለምትመጡ እህቶቼ ይህን ቪዲዮ ከደረሳችሁ ማለት ነው አንድ ነገር ልጠይቃችሁ። እኛ ኢትዮጵያውያኖች ስንመጣ ከሀገር ስንመጣ ወይ ልጆቻችን ለማሳደግ ነው። መጀመሪያ አሀዱ አረብ ሀገር ስንጀምር ብዙዎቻችን ለቤተሰብ ነው የምንጀምረው። ይሄ ታወቀ ነው። ሁለተኛ ግን ብዙ እናቶች ለልጆቻቸው ብሎ የሚወጡ አሉ። ሶስተኛ አንዳንዶቻችን ለራሳችን ራሳችንን ለመለወጥ ብለን የምንወጣለን። ከነዛ ውስጥ የትኞቹ ናቸው እናንተ? ለልጅ ብሎ ሲወጣ የሆነ ነገር ህይወት የምትባለው ነገር ትንሽ ትኖራለች። ጥሩ ነው፣ ደስ ይላል። የሆነ የምትኖርለት አላማ አለ። ብትለፉ ምንም ማለት አይደለም። ግን ለቤተሰብ ለራሷ የምትወጣው ለራሷ ናት። ራሷን ትለውጣለች፣ ምንም ማለት አይደለም። ግን እኔ ላውራ የፈለኩት ለቤተሰብ ብላችሁ የምትወጡ ከኔም ጀምሮ ማለት ነው። ለቤተሰብ ብላችሁ አረብ ሀገር መጥታችሁ ሰርታችሁ ባዶዋችሁ ወደ ኢትዮጵያ የምትመለሱ ልጆች ማለት ነው። እውነት ከብዙ ልጆች ህይወት መማር ትችላላችሁ። 3 አመት 5 አመት 10 አመት የለፉ ልጆች አውቃለሁ እኔ። 10 አመት አረብ ሀገር ላይ 10 አመት ሳትገባ ለፍታ ዛሬ ኢትዮጵያ ሄዳ ጉሊት የሚሰሩ ልጆች አውቃለሁ። ጉሊት ማለት ነው ተሸክመው የሚሰሩ ልጆች አውቃለሁ። 10 አመት አረብ ሀገር ማለት ነው። እኔ ሁሉም ቤተሰብ እኩል አይደለም። በእርግጥ ሁሉም ቤተሰብን እየነካሁኝ አይደለም። ጥሩ ቤተሰብም አለ። ግን አንደኛ ነገር እኔ እዚህ ጋር ምልላችሁ ፈልጌ ነው። አረብ ሀገር ስንመጣ ብዙ ጊዜ የኛ ኢትዮጵያውያኖች እድሜያችን በ10 ምናምኖቹ ነው የምንመጣው። እድሜያችን ለምሳሌ በ16 ነው የጀመርኩት አረብ ሀገር። በ16 እንጀምረውና ከፍ አለ ቢባል በ25 ከ25 በታች ነን። በቃ ብዙ ጊዜ አረብ ሀገር የምንጀምር ሴቶች ማለት ነው። እና ምንድነው ልላችሁ የፈለኩት አንደኛ የልጅነት ጉልበት የልጅነት ጊዜ ነው እየጨረስን ያለ ነው ማለት ነው። የልጅነት ጊዜ የልጅነት ጉልበታችን ነው እየጨረስን፣ ልጅነታችን እየጨረስን ነው ማለት ነው አረብ ሀገር ላይ ማለት ነው። ያን አይደለም ያሳሰበኝ እኔ እዚህ ጋር ቤተሰብ ስትረዱ እቅድ አላማ ሊኖራችሁ ይገባል። 2 አመት ሙሉ በየወር ለነሱ ብር እየላካችሁ በየወር ብር እየላካችሁ እናንተ እዚህ ጋር ባዶአችሁ ነገ ወይ አንድ ወር ደግሞ ስትይዙና አገር የምትገቡ ልጆች አላችሁ። ከኔም ጨምር ነው። ይሄ እኔም ላይ ስለነበረ ነው ከዚህ በፊት ማለት ነው። ግን ከአንድ ሁለቴ እንደዚህ ሆኜ ተመሬበታለሁ። አሁን ላይ ማለት ነው ተመሬበታለሁ። እኔ ወላሂ 1 ሪያል ማለት ነው 5 ብር በነበረ ጊዜ ነው አረብ ሀገር የጀመርኩት። ሲመነዘር 5 ብር ማለት ነው። 1 ሪያል ሳውዲ 5 ብር ነበር እኔ አረብ ሀገር ስጀምር። እና ልጅነታችሁን እየጨረሳችሁ ነው፣ ጉልበታችሁን እየጨረሳችሁ ነው። ስትልኩ በቃ ሙሂም ለሆነ ነገር አለ አይደለ? ቤተሰብ ሲታመም እርዱ። የመጀመሪያችሁ ስትመጡ ምናልባት ቤት ላይ ይኖራችሁ ይችላል። አገር ላይ ገጠራማ ቦታ ከሆነ ቤት ልታሰሩ ትችላላችሁ። ሲታመሙ እርዱ። በዓል ሲኖር የሆነ ነገር ሲኖር በቃ ሙሂም ለሆነ ነገር በቃ መሆን ላለበት ነገር እርዱ። ግን በየወር ብር አምጪ ለዛም ትልኪያለሽ፣ ብር አምጪ ለዛም ትልኪያለሽ፣ ብር ላኪ ለዛም ትልኪያለሽ። ከዛስ እንቺ ነጊ አገር ትገቢና የካርድ ምናጣ እኔ የካርድ አጥቻለሁ። 3 አመት 3 አመት 4 5 አመት ሰርቼ አገር ተመልሼ ገብቼ 1 ብር እጄ ላይ ሳይኖር ማለት ነው 1 ብር እጄ ላይ ሳላስቀምጥ ምንም ነገር ሳይኖረኝ ቤት ያልገዛው ምንም ነገር አላደረኩኝም። ግን ከዚህ ተመልሼ ሄጄ ማለት ነው ካርድ የምገዛበት 10 ብር አጥቻለሁ። ሀቁን ነው የምነግራችሁ ወላሂ ሀቁን ማለት ነው። እና የአረብ ሀገር እህቶቼ ራሳችሁን ልጠብቁ ይገባል። ብር ስትልኩ ጊዜ አግባብነት ሊኖረው ይገባል። በቃ ቋሚ ለሆነ ነገር አለ አይደለ? በቃ ሲታመሙ ግዴታ ነው። በዓል ሲኖር ከሰው እንዳያንሱብን እያልን ግዴታ ነው። አላስፈላጊ ያልሆነ ነገር አትላኩ። እውነቴን ነው። አላስፈላጊ የሆነ ነገር ላይ እኔ ላኩ ብዬ አልልም። ምክንያቱም ነገ አንቺ ህይወት አለሽ። ህይወት የምትባል እዚህ ጋር ልጅነት ጨርሰሽ ጊዜሽን ጨርሰሽ ነገ ደግሞ ህይወት የምትባለው ነገር አለች።
ነገ ቢቸግራችሁ ማንም ዞር ብላችሁ ትላንትና ደክማልኛለች ብሎ እናንተን የሚያነሳ ሰው የለም። ትላንትና ሰው አረብ ሀገር ላይ ደክማለች፣ ዛሬ እኛ ደግሞ እንርዳት ብሎ ማንም አንቺ ቸግሮች ነገ አግብታችሁ ወልዳችሁ ልጆቻችሁ ቢቸግራችሁ ነገ እነሱ ቤት ሄዳችሁ ማለት ነው ልጆቻችሁን አታኖሩም። ይሄ ልንገራችሁ ሀቁን ማለት ነው። ብዙ እህቶች ላይ የደረሰ ነው። ብዙዎቻችን ያየነው ህይወት ነው። እና ምን ልላችሁ ፈልጌ ነው፣ በአጠቃላይ ራሳችሁ እየቆጠባችሁ በተለይ በአሁኑ ሰዓት አሪፍ ነው። አረብ ሀገር ለሚሰራ ሰው አሪፍ ነው። ምክንያቱም የት አስቀምጣሉ አይባልም። አካውንት ይከፍታሉ። አካውንታችሁ ውስጥ አስቀምጡ። ስትገቡ ብራችሁ ይዛችሁ ግቡ። አሁን ሰዓት አሪፍ ነው። በቃ ማለቴ አካውንት አለ፣ በአካውንት ይቀመጣል። በዛ ሰዓት ለቤተሰብ የሚያስፈልገውን ላኩ። በተረፈ እናንተ ጋር አስቀምጡ። ሙህም ለሆነ ነገር ላኩ። አትላኩ አይደለም፣ ቤተሰብ አትርዱ አይደለም፣ እርዱ። ግን ሙሉ ለሙሉ እናንተ ባዶ የሆናችሁ ቤተሰብ እየረዳችሁ ህይወታችሁን ጉልበታችሁን እየጨረሳችሁ ልጅነታችሁን እየጨረሳችሁ አረብ ሀገር ላይ እየተቀመጣችሁ ብዙ እህቶች ለነገያችሁ ማሰብ አለባችሁ። በእርግጥ ነገያችን አላህ ነው የሚያውቀው። ነገ ምን እንደምንሆን አላህ ነው የሚያውቀው። ግን ምንድነው እዚህ ጋር የነገ ያኔ እዚህ ጋር የወጣንበት የሆነ ነገር አላማ ሊኖረን ይገባል። በቃ አላማ ማድረግ አለብን። ቢያንስ ነገ ሄደሽ ሀገር ስትመለሽ የሆነ ቢያንስ እንኳን እጅሽ ላይ ስራ የምትሰሪበት ብር 2 አመት በአሁኑ ሰዓት ስራ ያሰራል። አመት ከምናምን ለአመት እንደ የ6 ወር ብትረጃችሁ አመት ከ6 ወር የሰራሽበት ራሱ ቢኖር ስራ ያሰራል። የሆነ ቀለል ያለች ስራ አለ አይደለ? እንደዛ እንኳን አርጋችሁ የምትኖርበት ያኔ እንደዛ አርጋችሁ እንኳን ስራ እየሰራችሁ እንኳን የምትኖርበት ብር ይዛችሁ መግባት አለባችሁ። እኔ ምክሬ ነው፣ የእህትነት ምክሬ ነው። አስተያየት ካላችሁ ጻፉልኝ። ኢንሻአላህ በሌላ ቪዲዮ እንገናኛለን።